ዛሬ በጣም አንድ የገረመኝና በጣም በቃ የታዘብኩትን ነገር እንደ ሀገር እንደ ኢትዮጵያ እንደ አዲስ አበባ በቃ እንደ ሁሉም በሉት በቃ የታዘብኩትን ነገር ልነግራችሁ ነው ከች ያልኩት። በጣም የታዘብኩት ነገር በቃ ኢትዮጵያውያን የኢንጂነር ቅጣው እጅጉ ልጆች ስንት ሳይንቲስት፣ ስንት ምሁራን፣ ስንት ዩኒቨርሲቲዎች፣ ስንት በዓለም የሄዱ እውቅ ዜጎች ያሉባት ሀገር ኢትዮጵያ ግን በአንድ ነገር ተዋርደናል። በአንድ ነገር በጣም አሳፋሪ እንዴ! የቋንቋ ችግር እንግሊዘኛ እንዴ! በቃ እንግሊዘኛ እንዴ! አይሶ ስፒድ እኮ መጥቶ አሳየን እኮ ችግራችንን አሳየን እኮ። መርካቶ ቢገባ በምልክት ነው። ቄሱ ጋር ቢሄድ እንዲበል ነው። እንትና ጋር ቢሄድ እንዲህ አድርግ። ኧረ በጣም ያስቃል። ቤተሰብ በቃ እኛ ያለነው እኮ ወላይትኛ፣ ዳውኛ፣ ኮንትኛ ምናምነኛ ቋንቋ የኔ ነው ይሄ ነው ውስጥ ላይ ነው ያለነው። በቃ ፕሊዝ እንግሊዘኛ ዓለም አቀፍ ቋንቋ ነው ብራዘር። እንግሊዘኛ ቻል እንዴ! እንግሊዘኛ ተማር። በቃ እንግሊዘኛ ከተማርክ ያልፍልሃል። እኔ እንግሊዘኛ ቋንቋ ከሌላው ይበልጣል እያልኩ አይደለም፣ ግን እንግሊዘኛ በዓለም በብዛት የሚነገር ቋንቋ ነው። በቃ እሱን መቻል አለብን። እስኪ ዲግሪ ያላችሁ ሰዎች እስኪ ፈትሹ። ዩኒቨርሲቲዎች እስኪ አለን ሀየበሉ እስኪ። አረ ተዋርደናል ቤተሰብ እንዴ! አንድ ሰው እንኳን ማናገር በስነ ስርዓት ማስረዳት እኮ ነው ያቃተን። ዋው ታች ላይ ሊንክ አስቀምጥላችኋለሁ፣ እየገባችሁ ተመዝገቡ። እኔ ራሴ ያስተምራችኋለሁ።